ሀሳብ አሁን አይደለም የመጣልኝ ድሮ ልጆች ሆነን ቤተሰብ እንድንማር በጣም ወደ ትምህርት ላይ ብቻ ፎከስ እንድናደርግ ሲፈልጉ አንድ እንደ ማስፈራሪያ የሚጠቀሟት ቃል አለች። አርፋ አትማርና በኋላ ሄደህ ትቆፍራለህ ወዛው ናዳ ይበልሃል የሚል ማስፈራሪያ ቃል ይጠቀማሉ። እሱን ስሰማ ሁሌ አይምሮ ውስጥ የሚቀር ነገር ነበረ። ቆይ የተናደባቸው ሰዎች ምንድነው የሚሆኑት? ለምሳሌ በህይወት ቢኖርስ? ሀሳብ ያደገ መጣ። የፊልም ስራ ውስጥ ስገባ የምሰራው የፊልም ሀሳብ ሆኖ አገኘሁት ማለት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። ተሰራ ማለት ነው። ለካ መኖር ከሞት በላይ ያስፈራል።